ሞታችንን ሞቷል። ስቃያችን ተሰቃይቷል። እባካችሁ አጠገብ ላይ ያለው ሰው ገፋ ታደርግና እኔን ትወዳለህ ወይ በለው እስቲ አንድ ጊዜ። ተናግራ ያበቃሉ። እንደውም እስቲ እኔን ትወዳለህ ወይ በለው እስቲ አንድ ጊዜ። ጠይቀው ሁለት ለሁለት ያዘውና ጠይቀው እኔን ትወዳለህ ወንድሜ በለው። እስቲ በለው ትወዳላችሁ? አጠገብ ላይ ያለው ሰው ወንድሜን ትወዳለህ ወይ በለው። ያዘ እንደገና ያዝ። ሃሌሉያ። ይሄ አንዳንድ ጊዜ ማሬ እኔ እኮ አንተን እወዳለሁ አፈቅራለሁ እንደምትባል ይሄ መውደድ ይለያል። ያዝ አጠገብ ላይ ያለው ሰው ያዝና ወንድሜ እወድሃለሁ በለው። ይሄ እወድሻለሁ በለው። በመንፈሳዊ ዓለም በለው። በደንብ አድርጌ ነው የምወድሽ በለው። እስቲ አንድ ሰው አሜን ይበል። አንዳንድ ጊዜ ኢየሱስ ይወዳችኋል ሲባል ይሄ ሰዎች ሰንበዲ ወይም አንድ ባልና ሚስት ወይም አንድ ፍቅረማሞች የሚለውን ፍቅር የሚገልጡ ሰዎች አሉ። ኖ ጌታ ኢየሱስ ወደድኩ ስል እስከ መቃብር ነው። እስቲ አሜን በለኝ። አሁን ወድሻለሁ በጣም ነው የምወድህ በጌታ ብለናል። አንድ ሰው ለአንድ ሰው መሞት ይችላል? እሺ ያዘውና ንገረው እኔ ስላንተ እሞታለሁ በለው። አሎ ይሞታል? አዎ ያለሰዋል። ኢየሱስ ጌታ ሃሌሉያ። አንዳንድ ጊዜ ሰምታችሁ ታውቃላችሁ? እኔ እኮ ይላል እኔ እሷን ካላገኘው እንትን ስለምወዳት ልሞት ይችላል ሁላ። አትሞት። ደህና ነህ ወይ? እኔ ስለማፈቅራት እኔ ሞታለሁ። እሱ ጂኒ ነው የሚገድልህ። ቀኝትን ብድቅ ታረግና ስለኔ የሞተው ኢየሱስ ብቻ ነው ብሎ ሲያልሽ ድምጻችሁ ሰማ። ስለኔ የሞተው የሞተው ኢየሱስ ብቻ ነው በለው። ከዚህ በኋላ በረሴ ስለኔ በረሴ ማንም አይሞትም በለው። የሞተው ስላንቺ የሞተው ማን ነው? ብድግ በልና ስለኔ ኢየሱስ ሞቷል በለው። ሰማ ስለኔ በለው። ኢየሱስ ሞቷል በለው። አንድ ሰው ጮሆ አሜን ይበለኛ። አጨብጭብ። ለጌታ ክብር ይሁን። አንድ ጊዜ ተናግሬውናለሁ። ያልሰማ ሰው ስላለ እነግራለሁ። አንድ ልጅ የወለደች እናት አለች። በጣም ትወዳለች ልጁን። አንድ ወንድ ልጅ ነው። ስንት? አንድ ወንድ ልጅ ገና እየደረሰ ከና ቡጥቡጥ እያለ እየተራመደ አመመው። ህመም በጣም ከባድ ህመም መጣው። ከዛ ልጁ ይታመማል፣ ምግብ አይበላም። ይታመማል፣ የፈለገ ነገር ቢያመጡ ምግብ አይበላም ልጁ። ከዛ ሁሉ ጊዜ እናት እንደዚህ ወይኔ የኔ አንድ ልጅ አለ ነይ ቀናበታ አይቀርክነ ኮይሮ ነው አያ ታናኔ በሲንታይረኔ ታናው ታናጋሳራ ይጥድነ ነው ሞገሪኔ አሳይሰሮ ዴቲ ከዛ ልጁ ምግብ አይበላ ምናምን በጣም ከሳችን ነው ያከናው። ከዛ እየመጣ ተናው አይማኔ ያውስ ታይሌ ተነማማጌና ያውስ ናይ ተነማማጌና ተነማማጌና ተዋታ ደሞያስ ጊሽን ላፊስ ናይ አያያደ ተናው ታሰረ ተናው ወሬኔ ኮይሮና ጉት ከተማስ ተናይ ሄሬኔ ያውስ ኦዲ ቻኛ ተሲና ሳይጮ ዋንካው ሳይዋሳዳ አሜን አሜን። ከዛ በጣም የሚገርማችሁ ነገር እሱ እኔን ባስቀደመና ትላለች። ከዛ ይሄ ልጅ በጣም ከባድ ልጅ ነው። ናጉተ ቡገጫላ ጊታገ ዝንው ትዲያገ ሳና አየቱሙ ተቂሻው አይቀለሽ ሙሉ ተያዳ ተነሲንታይረን ንገውስ ሙሉ ተያዳ ተናወረን ንገውሽ ተቂሻው አይቀለና አየቱሙ አይ ተቂሻው አይቀለሽ ያገስ ናይ ዝንው ትዲና ወዝና ይጣላያ ያወጡ ሲወረኩ ያንዳግ ናይታውቂት ያንዳግ ወዲያውኑ ያገስ አየት ተመጮጭን ተባይታይ ተዲሽ
ናይስ ኢንዶሳፔ ወንተ ተንደና ጋሽት ላቢዱ አይሮ ኮሚላቴ ናይ ቃስ ሲጌኪዲ አየ ኩይንዴ አየ ሁደ ኩይራው ኪስ አያ አሲሶምባ ሃርጋ ናይ ቢቸደስ ሀተና ኩይራው ኪያሰ ገነ አያ ተገማውስ ኦኔ ያግን ተና ሃይቆ ኪደንጀ ናይገስን ተናውና ሃይቆ ኪደንቻ ታያሲ ታዊ ካሲ ያግን አይሲ ያዲግ ነናይ ከረያዚ ያግን አይ ሀታ ካታይ ተና አይኔ ዝንት ሳይካዩ እኔ አንድ የምስራች አለ ወደልኩ የሚል ሁሉ አይሞትም ስላንተ የሞተው ኢየሱስ ነው። በነገበለና ሰላም ለለውሳ ሼላፋኒያ ማምጣካባየ ገፋርጎና ነገር ስላንተ የበረውሳኔ የሞተ ለበረውስ ኢየሱስ ብቻ ነው በረውሳኔ ጮሆ አንድ ሰው አሜን ይባላል። ሰማርያ አሜን ተጋንተ አይ ሀታ ከታ ይደናይ ያን ዝንዱ ተጻባዳ ከያሱ ናይ አየ አዳሲት ሞግሮ ቆዶ በቆሞዶ ሲው ጋይራስ ናይ ሪክስ አንድ ነገር ልንገራችሁ። በህይወታችሁ እድሜ ወጣቶች ብዙ አላችሁ፣ እዚህ ጉባኤ ወንድሞች እህቶች አላችሁ። አጋጣሚ በሆነ ጉዳይ ተገናኝቶ የሚያፈቅራችሁ ሰው ካገኘ ሊያፈቅር ይችላል፣ ግን እስከ ሞት ድረስ ሊሞት አይችልም። አሜን ነው። ያዛው አጠገብ ላይ ያለው ሰው ያዘና ሊያፈቅር ይችላል፣ ግን እስከ ሞት አይሞትም ብሎ ንገሩስ። ድገሙስ እንደገና በሉስ እንደገና በሉስ እንደገና ድገሙ እንደገና። ይህ ማለት ለአንድ ሰው እንደሚገባ ይገባኛል። ያዘው ንገሩ እስከ ሞት ሊሞት አይችልም ብሎ ንገሩስ። ያኔ ጩሁና አሜን በለስ ያለሽ አፈቀርኩሽ፣ ወደድኩሽ፣ ሞትኩ፣ ተፈለጥኩሽ የሚል ሁሉ አይፈለጥልሽም እያልኩ ነው ያለው። አይታችሁ ታውቃላችሁ? እኔ ቆንጆ ይላል፣ እኔ እኮ በጣም ነው የምወድሽ ይላል። ደህና ናችሁ ወይ? እኔ በጣም ወድሻለሁ፣ በጣም ነው የማፈቅረው፣ ግን እኔ አንድ ነገር ባወራ ቅር ይልሻል። ምንድን ነው? እኔ አንቺን አጥቼ መኖር አይመስልም። ውሸታ ውሸታ ይላል። እኔ አንቺን አጥቼ ብጉንዱ አንቺ ካጣው ዛሬ ቀን ማድር አይመስልም። እኔ እውነት አልወድም ምናምን። እሷ ደግሞ እቺን የሰማችው ቆራት ናለች። ቦርዶት ናቸው ለኔን ትንግዛው ልጁ አይችልም። ጫማ 1000 ብር መግዛት የማይችል ባጃጅ ግዛ ብትል ይገዛል። በቃ ይሄን ካልገዛ አትወድም ማለት ነው ትላለች። እኔ በጣም ወዳለሁ ግን መግዛት አልችልም። ከዚህ እንደዚህ ከሆነ እሱን ካልገዛሽ አልፈልግም ሆነ ስለ እኔ ሞታለሁ እጄ እሰቀላለሁ። ውሸት ውሸት። እኔ አንተ ነገር ልንገር፣ በዚህ ዓለም ላይ ሰውን ወጥተው እስከ ሞት እስከ መቃብር ሰውን የወደደ ኢየሱስ ብቻ ነው። አንድ ሰው አሜን ይበለኛ። አጠገቡ ላይ ያለው ሰው ወደ ግራና ወደ ቀኝ ገባ ታደርግና በዚህ ዓለም ላይ በለውሳኔሽ ቢሞ በዚህ ዓለም ላይ በለውስ ሰውን ወዶ በለውስ እስከ ሞት ለት በላው እስከ መቃብር በላው የወደደው ኢየሱስ ብቻ ነው በለውስ። አንድ ሰው አሜን ይበለኛ። ሄሎ ሄሎ አሜን። አጋጣሚ እንትናን ወዶ አፍቅሮ እንደውም ተሰቅሎ ቢሞት ጂኒ ነው እንጂ የገደለው ፍቅር አይደለም። ሰምታችሁኛል? እኔ ምን ችግር አለ እሱ እንደዛ ብሎ ብልብትን ይሄድ ካለሽ ከዛሬ በኋላ አቁሚ። ሰላም ነው ወይ? ደህና ናችሁ ወይ? እኔ እኮ በእውነት ምናምን ብሎ ቤት ሲያመጣ ነው ገና የሚጥልሰው እንጂ እዛ ነው እንጂ ይለሻል። ዛሬ ግን አንድ ነገር ልንገርሽ፣ እስከ ሞት እስከ መቃብር የወደደሽ ከዛ ያስለታ የተነሳ ዛሬ በህይወት ያኖርሽ ከኢየሱስ ውጪ ከኢየሱስ በላይ መውደድ የሚችል ማንም የለም እያልኩሽ ነው።
ማንም ኢየሱስ በላይ ሊወድ አይችልም እያልኩ ነው ያለው። ዛሬ የወደደ ነገ ይጣላል። ዛሬ እንትን ያለው ነገ ትቶ ይሄዳል። ዛሬ አንድ ነገር ልንገራችሁ፣ ኢየሱስ በምንኛውም ሰዓት ካጠገብ ላይ አይጠፋም። አሜን በል። ያዘው አጠገብ ላይ ያለው ሰው ያዘና ኢየሱስ ፍቅሩን አሳይቷል በለው። ነገሮች ይገባስ እንደገና በለው እንደገና ፍቅርን የምታሳዩ ወንድምን ትወዳለህ ስል አው ብለሃል። እንዴት ነው ፍቅር የምታሳየው? እንዴት ትወዳለህ ስል እኛ ቤት አብቂያ በጣም እወዳለሁ አባዬ ትልና ትመጣና እንደዚህ ነው የምወደው በመሳም ነው። እሱንማ ይሁዳም ስሟል ሊከለውላችሁ አሳልፎ ሊሰጥ ይሁዳም ስሟል። የምስምሽ ሁሉ የሚወዳ አይደለም ነግርሻለሁ። እኔ ከኢየሱስ የምታበልጪው ነገር የለም። በቃችሁ ጩና አንድ ሰው አሜን ይበላል። እኔ የማወራው ነገር ይገባችኋል ወይ? እስቲ ከፍ አድርጊ ጀምር። የሚገባው ሰው ብቻ እጁን ከፍ ያድርግልኝ። እንደዚህ ማለት ከኢየሱስ በላይ ማለት ነው የሚወድ የለም ማለት ነው። ከኢየሱስ በላይ ማለት የሚወደኝ የለም ማለት ነው። ሃሌሉያ! እስቲ አሜን በሉ። ይሁዳን አይታችኋል? ምን አድርጎ ነው የሰጠው? ምን አድርጎ? ታዲያ የፍቅር መግለጫ ነው እንዴ? መሳም ወዳለው ወደድኩሽ በጣም በእውነት እኔ አንቺን ካልሳምኩ በቃ ያለ አይመስልም በለው።